ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቀሲሳዊ የዚህ የታምረኛው ደብር አስተዳዳሪ የዚህ ደብር አገልጋዮች እንደየማዕረጋችሁ እንደየስልጣናችሁ እንዲሁም ከተለያየ ቦታ የመጣችሁ የእናታችን የእመቤታችን የወላዲተ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሚካኤል የነፍስ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። እግዚአብሔር አምላካችን ከተለያየ ቦታ ለዚህ ለታላቅ ለበረከት ቀን የሰበሰበን ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። ዘመናት ትምህርት ወንጌል ነው። ዘመን በሥላሴ ስም ዘመን በሥላሴ ስም እስክትጠሩ ድረስ በሥላሴ ስም በቅዱስ ሚካኤል ስም ዝም በል። እሺ፣ ፊት ለፊቴ ብዙ ካሜራ ሞባይል ደቅናችኋል። ልትቀርጹኝ ነው? ልትማሩኝ የመጣችሁት? ንገሩኝ እስኪ። እኔን ከፈለጋችሁ ስልካችሁ ላይ ኮበሽልኝ። ቲክቶኩን ብትከፍቱት፣ ዩቲዩብን ብትከፍቱት፣ ፌስቡክን ብትከፍቱት አለው የለውም። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። በስሜ ተገባችሁ አለ ይሁንላችሁ። ብዙዎቻችን ቤተክርስቲያን እንመጣለን፣ ከእግዚአብሔር ጋር ሳንገናኝ እንሄዳለን። ብዙ ጥያቄና ችግር አለብን። ሰው የማያውቅልን እግዚአብሔር ብቻ የሚያውቅልን፣ ለሰው ነግረነው የማይረዳን፣ ሰው ሸክማችንን ሊያወርድልን የማይችለው ብዙ ጉድ አለብን። ብዙ ችግርና ፈተና አለብን። ያንን ይዘን እንመጣለን። ቤተክርስቲያን መተን እኛ አለን። እግራችን ቆሟል፣ ልባችን ኮብልሏል። እዚህ ጋር ቆማችሁ ስልክ ከፍታችሁ የምትቀርጹ ከሆነ ከኔም ከአገልግሎቱም ከእናታችሁ ከኪዳነ ምሕረት ጋር ማደላችሁ። ይኸው የደብሩ አሉ የኛም አሉ። ምንም አይሰራላችሁ። እዚህ ድረስ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን፣ እንቅልፋችሁን መስዋዕት አድርጋችሁ በጠዋት እዚህ ድረስ ከመጣችሁ አይቀር ቃሉን ሰምታችሁ ተባርካችሁ ተጠምቃችሁ ድናችሁ ስትሄዱ ደስ ይለናል። ብዙዎቻችሁ የኛን አገልግሎት ውሃ የምታስበሉት በከንቱም የምታስቀሩት ራሳችሁ ናችሁ። እኛ አገልግሎቱን ያለ መሰልቸት ያለ መታከት እንሰጣለን። እኛ ስንመጣ እናንተ አላችሁ፣ ግን ልባችሁ የለም። ይሄ ብዙ ጊዜ በየርኩበት የማየው ትልቅ እንቅፋት ነው። እዚህ ጋር ቆማችሁ ይሄው እናታችሁ ኪዳነ ምሕረት ጋር ያላችሁት። እንደው ኪዳነ ምሕረት ችግሬን ፍቺልኝ፣ የተቋጠረውን ፍቺልኝ፣ ብዙ ችግር አለብኝ እባክሽ ሕይወቴን አስተካክልኝ ብላችሁ መለመን ያለባችሁ። አለበለዚያ ልክ እንደ ኤማውስ መንገደኞች ሉቃስና ቀለዮጳ ከክርስቶስ ጋር አብረው ይሄዳሉ። ወደ 60 ምዕራፍ አብረው እየሄዱ አላወቁትም። አብረው እየሄዱ አልተገናኙትም። ማምሻ ላይ ነው ያወቁት። እሱንም ራሱ ጌታችን አይነ ልቦናቸውን አበራላቸው፣ ገለጸላቸው፣ ማንነቱን አሳወቃቸው። ያንን ሁሉ መንገድ ሲሄዱ ክርስቶስን አላወቁትም ነበር። አብረው እየሄዱ አልተገናኙም። እንዲህ እንሆናለን እኮ እኛም ከእግዚአብሔር ጋር አብረን እየኖርን ከእግዚአብሔር ጋር ሳንገናኝ የምንኖር፣ ከእግዚአብሔር ጋር እየሄድን ከእግዚአብሔር ጋር ማንገናኝ በጣም ብዙ ሰዎች አለን። ለምን?
ህሊናችን ልቦናችንና እግራችን አንድ አይደለም። እግራችን ይመጣል እንደነገርኳችሁ፣ ልቦናችን ይኮበለላል ከኛ ጋር አይደለምና በተቻለ አቅም የትም ቤተክርስቲያን ስትሄዱ ብዙዎቻችሁ መዝሙር ትቀርጻላችሁ፣ ስብከቱን ትቀርጻላችሁ፣ ንክሱን ትቀርጻላችሁ። ጥሩ ነው። ግን የትምህርት ሰዓት እንኳን ርፍ ብላችሁ ቁጭ ብላችሁ ተረጋግታችሁ ስትሰሙ እግዚአብሔር የልቦናችሁን መሻት ይፈጽማል። አንዳንድ ጊዜ እስኪ ከራሳችን ጋር ነው። ብዙዎቻችን እኮ ከራሳችን ጋር አይደለንም አይደል? የለንም እኮ ነጭ ለብሰን ያለን ይመስለናል። ብዙዎቻችን እኮ ገበናችንን የሸፈነው ይሄ ነጭ ነጠላ ነው። ገለጥ ቢደረግ ስንት ነገር አለብንና እንደው ባካችሁ አንዳንድ ጊዜ ቤተክርስቲያን ስትመጡ ተረጋግታችሁ ከራሳችሁ ጋር ሆናችሁ ጸልያችሁ ለምናችሁ እንድትሄዱ ምኞቴና አደራዬ ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ክቡር አባታችን መላከ ኢዮር የማይገባኝን የማይመጥነኝን ለኔ ሊደረግ የማይገባ ስለ እውነት በትትና አይደለም አቀባበል አድርገው ካህናቱን አዘጋጅተው በክብር ወደ ኪዳነ ምሕረት ቤተክርስቲያን አስገብተውኛል። አመስግኑልኝ። ይሄ ማለት ባጭሩ ገቢ ሆኛለሁ ማለት ነው አይደል? አዎ ገቢ ሆኛለሁ ኪዳነ ምሕረት ጋር። እነሱ ይሄንን ክብርና ማዕረግ አዘጋጅተው በክብር ሲጠሩኝ ሲያመጡኝ ኪዳነ ምሕረት በዚህ ደረጃ እንደው ካከበረችኝ እንዴት ባዶ እጄን እመጣለሁ? ቢያንስ እዚህ ደብር ላይ የሚመጡ ትልልቅ አባቶች አሉ፣ ሊቃነ ጳጳሳት አሉ። ትላንት አንዳንድ ነገር ስናስተካክል ወደ ቤተ መቅደስ ጎራ አልኩና መጋረጃውን ገልጬ ቄሰ ገበዙን አስከፍቼ እስኪ መቅደስ ውስጥ የጎደለ ነገር ካለ ብዬ ገለጥ አድርጌያለሁ። እናቶቻችን የጎደለ ነገር ካለ ማጀቱን ገለጥ አርጋችሁን አይደል የምታዩት? ከጓዳ የጎደለ ካለ ይሞላል። ቤተ መቅደስ የእግዚአብሔር ጓዳ ነው። ሁሉ ነገር የሚሰናዳበት ነው። ቅዱስ ሥጋውና ክቡር ደሙ በክብር ወጥቶ የምትቀበሉበት ነው። ጸጋ መለኮትን የምታገኙበት፣ ጸጋ እግዚአብሔርን የምትገናጸፉበት ቤት ነው። ስለዚህ ከውስጥ ትንሽ ልጀምር ብዬ ሳይ በየደብሩ እንደማረገው አንድ ነገር ጎሎ አየሁ። ያም እንደ ዙፋን ያለ ወንበር ነው። አባቶቻችን ቢመጡ መላከ ኢዮር እዚህ ቦታ ላይ ብዙ ሊቃነ ጳጳሳትን ያመጣሉ። ሲያመጡ በክብር እንዲያስቀምጧቸው ቅዱሳን አባቶቻችን ሊቃነ ጳጳሳት ቢመጡ በክብር ይቀመጡበታል። ከዛ ውጪ ደግሞ ራሳቸው የደብራችን አስተዳዳሪ መላከ ኢዮር አብይ በክብር ይቀመጡበታል ማለት ነው። ስለዚህ ይህንን የምትመለከቱትን ወንበር ከፍ አድርጋችሁ አሳዩልኝ። ይህንን እንግዲህ ለእመቤታችን ለኪዳነ ምሕረት አምጥቼ አስረክቤያለሁ። እመቤታችን ትቀበልልኝ። ወደ ትምህርታችን ከመሄዳችን በፊት አንዳንድ ማሳሰቢያዎችን እነግራችኋለሁ። የመጀመሪያው እዚህ ቦታ ላይ አገልግሎቱ ይሰጣል። ምን አልኳችሁ? አገልግሎቱ ይሰጣል። የጥምቀት አገልግሎት አለ። በተለይ ብዙዎች ንስሐ መግባት ይፈልጋሉ፣ ቄደር መጠመቅ ይፈልጋሉ። እንጦጦ ማርያምም ወይን አምባ ማርያምም አያት ዮሐንስም እንዳደረግነው ሁሉ እዚህ ቦታ ላይ የጥምቀትም የቄደርም አገልግሎት እንሰጣለን ማለት ነው። ደስ አላላችሁም? ከዛ በተረፈ አርብና ረቡዕም የቅባ ቅዱስ አገልግሎትና የጥምቀት አገልግሎት ይሰጣል ማለት ነው። ከዚህ በኋላ ረቡዕ፣ አርብ፣ እሁድ ቋሚ አገልግሎት ይኖረናል። ከዛ በተረፈ ኪዳነ ምሕረትና ቅዱስ ሩፋኤል ታቦታቸው እዚህ ስላለ የሁለቱ ቀን በየትኛውም ቀን ቢውል ኪዳነ ምሕረት ሐሙስ ብትውል፣ ቅዱስ ሩፋኤል ቅዳሜም ቢውል፣ ሰኞም ቢሆን ከረቡዕ ከአርብ ከእሁድ ውጭ ቢውሉ ቅዱስ ሩፋኤል ቀንና
የኪዳነ ምሕረት ቀን አገልግሎት እንዳለ እንድታውቁ ፈልጋለሁ። ቁጭ በሉ በቅዱሳን። በተረፈ ኪዳነ ምሕረትን ይዘን እንኳን ምድራዊ ሕይወት ገነት መንግስተ ሰማያትን ሰማያዊ ሕይወትን ተስፋ እናደርግባታለን አይደል? የምታሳጣን አለ የለም። ስለዚህ ቋሚ አገልግሎት አለ። ነገ ታኅሳስ 13 ነው። ገናናው መልአክ ሺህ በክንፉ ሺህ በአክናፉ ፈታዬ ማፀን ሊቀ መላኩ ቅዱስ ሩፋኤል ዓመታዊ ክብረ በዓሉ ነው። ስለዚህ ነገ ንግስ አለን ማለት ነው። ቅዱስ ሩፋኤል ታቦቱ እዚህ ስላለ ቅዱስ ሩፋኤልን እናነግሳለን። ከቅዳሴ መልስ ደግሞ ቅዱስ ሩፋኤልን እንዘክራለን። ስለዚህ ነገ ንግስ አለ። ሁላችሁም በጠዋት እንድትመጡ አደራ እላለሁ። ከዛ ውጪ ሐሙስ ኪዳነ ምሕረት ነች። ሐሙስ ዕለትም መጣችሁ የኪዳነ ምሕረትንም በረከት አግኝታችሁ አገልግሎቱንም አግኝታችሁ ትሄዳላችሁ ማለት ነው። ኪዳነ ምሕረት በሰላም በጤና አስጀምራ በሰላም በጤና ታስፈጽመን። ደብሩ ላይ ብዙ የጎደሉ ነገሮች አሉ። እንግዲህ ስሟን ለመጥራት ምናልባት እንግዲህ መልአከ ኢዮር እሳቸው ቢናገሩ ያምራል። ለዚህ ደብር ለመተከሉ ምክንያት የሆነች ቦታዋን የሰጠች ለኪዳነ ምሕረት መሬቴን ብሰጣት በልጇ ዘንድ በገነት መንግስተ ሰማያት ቦታ ታሰጠኛለች፣ ስለዚህ ቦታዬን እሰጣለሁ ብላ የሰጠች የሷን ቤተሰቦች አሉ። እንግዲህ ብዙ ነገር አድርጋለች። ነገር ግን እንደምታዩት ቦታው ጠባብ ነው። ቀስ እያልን የሚያስፈልገውን እየተነጋገርን ልክ ወይን አምባ ማርያምን እንዳሰፋናት እንዳስፋፋናት ብዙዎቻችሁ ስለታችሁን አስራታችሁን አምጦ አውጦ ብለን ሳንጠይቃችሁ በክብር የምትሰጡን ገንዘብ አለ። እሳቸው የልማት አባት ናቸው። ስለዚህ ከደብሩ ካህናት ጋር እየተነጋገሩ የሚያስፈልገውን ነገር እየገዛን እያሰፋን እንደ ወይን አምባ ሰፊ አገልግሎት እንሰጣለን። እግዚአብሔር በሰላም በጤና አስጀምሮ ያስፈጽመን። ወደ ጥምቀት አገልግሎት ከመሄዳችን በፊት ለጥቂት ደቂቃ ትምህርት ወንጌል ተማምረን ወደ ቀጣዩ አገልግሎት እንሄዳለን። እግዚአብሔር አምላካችን ምስጢሩን ይግለጽልን። በዚህ በማርቆስ ወንጌል በምዕራፍ 1 ቁጥር 34 ላይ ቃሉን አብረን እንላለን። ብዙዎችንም በሉ እስኪ አጋንንት አወጣ። ማን ያወጣው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ብዙዎችንም አጋንንት አወጣ። ቃሉን የጻፈልን ቅዱስ ማርቆስ ነው። ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በስጋ ማርያም ተገልጾ በሚመላለስበት ጊዜ አንዱ የሰጠው አገልግሎት ክፉ መንፈስን ከሰዎች ማስወጣት ነው። ክፉ መንፈስን ከሰው ማራቅ ነው። ክፉ መንፈስ ከሰው ርቆ ሰዎች ተላቀው በነፃነት በበረከት እንዲኖሩ ማድረግ ነው። ይህንን አገልግሎት አንዱ የሰጠበት ከተማ ቅፍርናሆም ይባላል። የት ይባላል አልኳችሁ? ቅፍርናሆም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅፍርናሆም ከተማ ብዙ አገልግሎት ሰጥቷል። በዛች ከተማ ብዙ ታምራት ሰርቶባታል። ያቺ ከተማ የጌታ ከተማ ትባላለች። በዚህ ከተማ የመቶ አለቃው ልጁ የታመመበትን ሰው የፈወሰበት ከተማ ነው። ለብዙ ዘመናት ሽባ ሆኖ እጅ እግሩ ታስሮ በደዌ ዳኛ በአልጋ ቁራኛ ተይዞ የሚሰቃየውንም ሰው የፈወሰው በዚህ ከተማ ነው። እንዲሁም የቅዱስ ጴጥሮስን አማት ከንዳድ ከእንቅጥቅጥ ከወባ በሽታ የፈወሰው በዚህ ከተማ ነው። ብዙዎቻችሁ የምታውቋት የኢያሪሮስ ልጅ ከሞት ያዳነበት በዚህ ከተማ ነው። በዚህ ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታምራት አድርጓል። ይሄንን ቅዱስ ማርቆስ ስላየ ብዙዎችንም አጋንንት አወጣ ብሎ ጻፈ። ዛሬ የሚያስወጣ የለም፣ የሚያስገባ ሞልቷል። ዛሬ የሚያስወጣውን ይቃወማሉ፣ የሚያስገባውን ይደግፋሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ
ለቅዱሳን ሐዋርያት በሐዋርያት እግር ለተኩት ደግሞ ለካህናት አባቶች ክፉ መንፈስን በተሰጣቸው መለኮታዊ ስልጣን እንዲያስወጡ ስልጣን ሰጥቷቸዋል። ያንን አብነት አድርገው ህዝቡን እንዲያገለግሉ በጎቹን መንጎቹን እንዲጠብቁ አዟል። ስለዚህ ሁላችንንም መድኃኔዓለም ከዚህ ከክፉ መንፈስ ይሰውረን። ይህንን ታሪክ የምነግራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ክፉ መንፈስ አስወጥቷል። ታሪኩን ልነግራችሁ አይደለም። ክፉ መንፈስ ይወጣላት ከክፉ መንፈስ የተላቀቀች የራቀች ይልቁንም ደግሞ በህይወት ዘመኗ 7 አይነት ክፉ መንፈስ ይዟት ስለምትሰቃይ ሴት ነው። የዚችን ሴት ታሪክ ሳይሆን እሷ ላይ ሆነው የሚያሰቃዩት የሚፈትኗት ህይወቷን የሚያመሰቃቅሉትን ክፉ መንፈስ አንድ ባንድ ባጭሩ ነግሬያችሁ ትምህርቴን አጠቃልላለሁ። ብዙዎቻችሁ እንደምታውቁት መግደላዊት ማርያም የምትባል በክፉ መንፈስ የተያዘች በክፉ መንፈስ የምትሰቃይ ሴት ነበረች። ስለዚህ ሴት ብዙ ቅዱሳን አባቶቻችን ጽፈዋል። በዚች በመግደላዊት ሴት ላይ 7 አጋንንት አለ። ስንት አጋንንት አለ አልኳችሁ? 7 አይደለም 7 አንዱ የሰውን ህይወት ያበላሻል፣ ያመሰቃቅላል። አይደለም 7 አንዱ እጅጉን በጣም ይከብዳል፣ የሰው ህይወት ያበላሻል። እሷ ግን 7 ክፉ መንፈስ ይዟት ያሰቃዩት ነበረ። ዛሬ ትላንት መግደላዊት ማርያምን የሚያሰቃዩ ክፉ መንፈስ ዛሬ እኛን ያሰቃያሉ። ትላንት እሷ ላይ የነበሩት ክፉ መናፍስት ዛሬ በእኛ ላይ አሉ፣ ይፈትኑናል፣ ያሰቃዩናል። በመጀመሪያ በመግደላዊት ማርያም ላይ በመግደላዊት ማርያም ላይ የነበረው ክፉ መንፈስ የትዕቢት አጋንንት ነው። የምን አጋንንት አልኳችሁ? የትዕቢት አጋንንት። መግደላዊት ማርያም 7 አጋንንት ነበሩባት አልኳችሁ። 7ቱ አጋንንት እንዴት አደሩባት ብለን ስናይ አንድምታ ወንጌል እንደሚነግረን መግደላዊት ማርያም እጅግ በጣም የምትወደድ እህት ነበረቻት። የመግደላዊት ማርያም እህት በዚህ መወደድ በዚህ ደግሞ ወላድ ነበረች። ወልዳለች፣ በሰውም ተወዳለች። ስለዚህ የገዛ ራሷ መግደላዊት ማርያም እሷ ላይ ትቀና ስለነበረ በዚህ ምክንያት 7 አጋንንት አደሩባት። ሰው ክፉ ነገር ሲያስብ ክፉ መንፈስ ነው የሚያድርበት። ሰው በጎ ነገር ሲያስብ መንፈስ ቅዱስ ነው የሚያድርበት። በገዛ እህቷ ላይ ክፉ ነገር ታስብ ስለነበረ እነዚህ 7 አጋንንት አደሩባት። ከነዛ ውስጥ የመጀመሪያው ምንድነው አልኳችሁ? የትዕቢት አጋንንት፣ የትዕቢት መንፈስ። የትዕቢት መንፈስ ማለት የኩራት የበላይነት ሰው የሚያስንቅ በበጎ ስራ የሚያመጻድቅ ክፉ መንፈስ ነው። ሰው ኩራት የሚሰማው ከሆነ የትዕቢት አጋንንት አለበት። ሰው ከሰው በላይ ነኝ ብሎ የሚያስብ ከሆነ የትዕቢት አጋንንት አለበት። ሰው ሰውን የሚያስንቅ ጸባይ ካለበት የትዕቢት አጋንንት አለበት። ሰው በጎ ነገር ሰርቶ በትህትና ከመኖር ይልቅ በዛ በሰራው ስራ የሚመጻደቅ ሰውንም የሚንቅ ከሆነ የትዕቢት መንፈስ አለበት። ስለዚህ የትዕቢት መንፈስ ይዟት ትሰቃይ ነበረ። ሁለተኛ መንፈሰ ጽርፈት ወይም ደግሞ የስድብ መንፈስ። ምን አልኳችሁ? መንፈሰ ጽርፈት ወይም ደግሞ የስድብ አጋንንት። መግደላዊት ማርያም ትፈተንበት ትሰቃይበት የነበረው አንዱ የስድብ አጋንንት ነው። ዛሬ ትሳደባላችሁ አይደል? የምንም መንፈስ አልኳችሁ? ሁለተኛ የስድብ መንፈስ። ብዙዎች በስድብ መንፈስ ሲሰቃዩ አያለው፣ እመለከታለሁ። ራሳቸው የሚሳደቡ የሚመስላቸው በጣም ብዙ ሰዎች አሉ። የስድብ መንፈስ ወይም ደግሞ መንፈሰ ጽርፈት እንዳለባቸው አያውቁም። በጣም የሚገርመው ለጸሎት የማይከፈት አንደበት ለስድብ ይከፈታል። ምን አልኳችሁ? ለጸሎት የማይከፈት አንደበት ለምን ይከፈታል? ለስድብ። አባቶችን የሚሰድቡ አሉ፣ ምዕመናንን የሚሰድቡ አሉ፣ ሰው የሚሰድቡ አሉ፣ ሰው ላይ የስድብ ቃላት የሚያወርዱ አሉ።
ለጸሎት የማይከፈተው አንደበታቸው አፋቸው ለስድብ ይከፈታል። ሁለተኛ በሚጸልዩበት አፍ ደግሞ የሚሳደቡ ሰዎች አሉ። እነዚህ ደግሞ ማተኞች ናቸው። ይጸልያሉ፣ በሚጸልዩበት አፍ ደግሞ ይሳደባሉ። ውዳሴ ማርያም ይጸልያሉ፣ ሌላውንም ይጸልያሉ። ነገር ግን በሚጸልዩበት አንደበታቸው ከአንደበታቸው የስድብ ቃላት ይወጣል። እስኪ አንድ ነገር ልጠይቃችሁ። ከአንድ ጉድጓድ ሁለት አይነት ጣዕም ያለው ውሃ ይመነጫል? አይመነጭም። ከአንድ ጉድጓድ የሚመነጨው ስንት አይነት ውሃ ነው? አንድ አይነት። አንደበታችን የጸሎት ምንጭ ነው፣ የምስጋና ምንጭ ነው። ከዚህ ከአንደበታችን ጣፋጭ ውሃ የሆነው ጸሎት የሚመነጭብን ሰዎች አለን። እንደገና ደግሞ በዛ አንደበታችን ስድብ የምናመነጭ ሰዎች አለን። በሚጸልዩበት አንደበታቸው የሚሳደቡ አሉ። መግደላዊት ማርያም የገዛ እህቷን ትሰድባታለች፣ ታንቋሽሻታለች። ዛሬ የገዛ እህታቸውን፣ ወንድማቸውን፣ እናት አባታቸውን የሚሳደቡ አሉ፣ የሚያንቋሽሹ አሉ። ይሄ አይደለም ደግሞ የሚገርመው፣ ቅዱስ ሥጋውንና ክቡር ደሙን በተቀበሉበት አንደበታቸው ደግሞ የሚሳደቡ አሉ። ቆርበዋል፣ አንደበታቸው ከስድብ ተከልክሏል። ግን አንደበታቸውን መግራትና መግዛት እያቃታቸው የሚሳደቡ አሉ። ቆርቦ ተሳዳቢ መሆን። ዛሬ ቆራቢ ሳይሆን ተሳዳቢ ትውልድ እያበዛን ነው። ቆራቢ ሳይሆን ተሳዳቢ ትውልድ እየበዛ ነው። በዚህ በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ ስድብን የሚናገርበት አፍ ተሰጠው ይላል። ይሄን የዲያብሎስ ቤት የተነገረው ዲያብሎስ ስድብን የሚናገርበት ስድብን የሚያወጣበት አንደበት ተሰጠው። ሰው ሰውን የሚሰድብ ከሆነ የስድብ አንደበት ነው ያለው፣ የዲያብሎስ አፍ ነው ያለው። ስለዚህ መግደላዊት ማርያም ትሳደብ ነበረ፣ መንፈሰ ጽርፈት ነበረባት። አሁን ሰባቱን ስነግራችሁ እራሳችሁን ትፈትሻላችሁ። እኔ ላይ ያለ እኔን የሚፈትነኝ እኔን የሚያሰቃየኝ የትኛው መንፈስ ነው እያላችሁ ራሳችሁን ፈትሹ። በዚህ በማቴዎስ ወንጌል በምዕራፍ 5 ቁጥር 22 ላይ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። ሰው ሰውን የሚሰድብ ከሆነ ምድራዊ ፍርድ ብቻ ሳይሆን ሰማያዊ ፍርድ ይጠብቀዋል። ማን ይፈርድበታል? ክርስቶስ የሞተው ለማን ነው? ለሰው ነው። ክርስቶስ የሞተለትን ሰው ስንሳደብ ፍርዳችንን በሰማይ እናገኛለን። ስለዚህ የምትሳደቡ ከሆነ መንፈሰ ጽርፈት አለባችሁ። ይህንን መንፈስ አርቅልኝ ብላችሁ ጸልዩ። ሶስተኛ መንፈሰ ቅናት ነበረባት። መግደላዊት ማርያም እንደነገርኳችሁ በዚህ መውለድ በዚህ መወደድ ያላትን የገዛ እህቷ ላይ ትቀና ነበር። ዛሬ የምናየውና የምንሰማው ይሄ ነው አይደል? እህት በእህት ላይ፣ ወንድም በወንድም ላይ፣ ቤተሰብ በቤተሰብ ላይ፣ ጓደኛ በጓደኛ ላይ ይቀናል። መግደላዊት ማርያም ትሰቃይበት የነበረው የቅናት መንፈስ ነው። ዛሬ የቅናት መንፈስ ራሱን ቀይሮ መተት ሆኖ መጥቷል። ሰዎች ላይ ክፉ ነገር የሚያደርጉት ምን ሲያደርጉ ነው? ሲቀኑ። ለምን በለጠኝ፣ ለምን ከፋንብኝ፣ ለምን ህይወቱ ተስተካከለ ተቃና ብለው ሰው ላይ የሚቀኑ ሰው ላይ ክፉ ነገር የሚያደርጉና የሚውሉ ሰዎች አሉ። በጣም የሚገርማችሁ በዚህ በኦሪት ዘፍጥረት ምዕራፍ 30 ቁጥር 1 ላይ ራሔልም ለያዕቆብ ልጅን እንዳልወለደች ባየች ጊዜ በእህቷ ቀናችባት ይላል። በማን ቀናችባት? በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለች። ቅናት እሞታለሁ ያሰኛል። ቅናት እስከ ሞት ያደርሳል። በገዛ እህቷ ላይ ቀናች። የርብቃ ልጅ ማግኘት ለራሔል ክፉ ቅናት ሆነባት። እንደኮ ይገርማል። ዛሬ ይኸው አንዱ በአንዱ ላይ ይቀናል። በቅናት ብዙ ነገር ያደርጋል። ሰዎች ላይ የምትቀኑ ከሆነ ልክ አይደላችሁ። የሚፈትናችሁ መንፈስ አለ ማለት ነው። ስለዚህ ይህንን መንፈስ አርቅልኝ በሉ። በዚህ በኦሪት ዘፍጥረት ምዕራፍ 27 ቁጥር 35 ላይ ወንድም በተንኮል ገብቶ በረከትን ወሰደብህ ይላል። ሰዎች ሲቀኑ በክፋትና በተንኮል የሰውን በረከት፣ የሰውን ሕይወት፣ የሰውን እድል ይወስዳሉ። ስለዚህ ከዚህ መንፈስ እግዚአብሔር ይጠብቀን። አራተኛ መንፈሰ ትውዝፍት ወይም ደግሞ የምንዝር ጌጥ ነበረባት።
የምን አልኳችሁ? የምንዝር ጌጥ። እስኪ ታውቃላችሁ ሴቶች የምንዝር ጌጥ ማለት ምን ማለት ነው? አታውቁም? እኔ ልንገራችሁ። አትቀየሙኝም? ቀሲስ ሰደበኝ እንዳትሉ። ይሄ ለሴቶች ነው። ወንዶቹም አሁን ጀምሯቸዋል አሉበት። የምንዝር ጌጥ ማለት እላፊ የሚያጋግጥ፣ የሚያላልጥ፣ የሚያቀብጥ፣ ሴቶችን ዘበጥ ዘበጥ የሚያደርግ ክፉ መንፈስ ነው። ሰማችሁ? እንዴት የሚያደርግ አልኳችሁ? የሚያጋግጥ፣ እላፊ የሚያቀብጥ የምንዝር ጌጥ ይባላል። ወይም ደግሞ ሴቶች እግዚአብሔር አንተ የፈጠርክልኝ የሰጠኸኝ ጸጉር ልክ አይደለም፣ ተሳስተሃል፣ ስለዚህ የኔ ጸጉር አንተ የሰጠኝ ሳይሆን ይሄ ነው ብለው ጸጉር ሲቀጥሉ ይሄ የምንዝር ጌጥ ይባላል። እግዚአብሔር የሰጠኸኝ ቅንድብ ልክ አይደለም፣ የኔ ቅንድብ ይሄ ነው ብለው ቅንድባቸውን ተሸልተው ተላጭተው ሌላ ቅንድብ ሲሰሩበት ይሄ የምንዝር ጌጥ ነው። ሴቶች እግዚአብሔር የሰጣችሁ መልክ አይበቃኝም ብላችሁ እላዩ ላይ ኖራውን ቻኩን ምኑን ስትቀባቡ ሌላ ሰው ስትሆኑ እግዚአብሔር የሰጠኸኝ መልክ ይሄ አይደለም የኔ መልክ ይሄ ነው ብላችሁ በራሳችሁ የምትፈጥሩ ከሆነ ይሄ የምንዝር ጌጥ ነው። የምንዝር ጌጥ ማለት ራሳችሁ ላይ የምታደርጉት እላፊ ነው። ቅዱስ ጳውሎስ ሴት ልጅ ውበቷን መልኳን እንድትጠብቅ አዟል። ነገር ግን እላፊ የምታደርጉ ከሆነ የምንዝር ጌጥ ይባላል። ይሄ ደግሞ ራሱን የቻለ ፈተና ነው፣ ክፉ መንፈስን ያመጣል። መቅደላዊት ማርያም በዚህ ትሰቃይ ነበረ። ትጋጌጣለች፣ ራሷን እላፊ ታሱባለች፣ ለመልኳ ለውበቷ እየተጨነቀች ብዙ ነገር ታደርጋለች። ይሄ መንፈስ እሷንም ሲያሰቃያት ነበር። ይሄ መንፈስ ዛሬ በዘመናችን ብዙ ሴቶችን ወንዶችንም ያሰቃያል። እንደዚህ የምትሆኑ ከሆነ በእውነት በሰጣችሁ ስለማታመሰግኑ ትፈተናላችሁ። አምስተኛ የዝሙት መንፈስ። የምን መንፈስ አልኳችሁ? የዝሙት መንፈስ ከላይ ያሉትንም አባቶች ከታች ያሉትንም ምዕመናን እጅግ በጣም የሚፈትን ቅድስናን፣ ጸጋን፣ በረከትን ከሰዎች የሚያርቅ ከእግዚአብሔር የሚያራርቅ ክፉ መንፈስ ነው። መቅደላዊት ማርያም የዝሙት መንፈስ ነበረባት። በዝሙት መንፈስ እጅጉን በጣም ትፈተን ነበረ። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ ዝሙትን የሚሰራ ግን በገዛው ስጋ ላይ ኃጢአትን ይሰራል ይላል። በምኑ ላይ? በገዛው ስጋ ላይ ወይም ደግሞ በራሱ ላይ ኃጢአትን ይሰራል። ዝሙትን የሚሰራ ሰው የሰውነቱን ቅድስና ያጠፋል፣ ጸጋ በረከትን ያርቃል። እግዚአብሔር አምላክ በጋብቻ ተወስነን እንድንኖር ሕግና ስርዓት ሰርቶልናል። አይ ጋብቻ አልፈልግም ያለ ሰው ምነና አለ፣ ምንኩስና አለ። ነገር ግን ከምነናውም ከትዳሩም ሳይሆኑ በመሃል ላይ ሆኖ ከተገኘው ጋር መዘሞት ጸጋ እግዚአብሔርን ያሳጣል፣ ከእግዚአብሔር ጋር ያጣላል። በአሁኑ ሰዓት ብዙ ወጣቶች በዝሙት ይፈተናሉ። ቅዱስ ስጋውንና ክቡር ደሙን ተቀብለው በዝሙት ቁርባናቸውን ያፈረሱ ብዙ አሉ። በጾም በጸሎት በስግደት ተወስነው ራሳቸውን በዝሙት ያረከሱ ብዙ ሰዎች አሉ። እግዚአብሔር ከዚህ ኃጢአት ይጠብቀን። የዝሙት መንፈስ በእውነት ሲነገር ቀላል ነው፣ ፈተናው ግን ከባድ ነው። ዳዊት ክብሩን ያጣው በዝሙት ነው። ምኑን ያጣው አልኳችሁ? ክብሩን። እንደ ልቤ የተባለው ለደቂቃ ልብ አጣና ዝሙት ሰራ፣ እግዚአብሔርን አስቀየመ። ዝሙት መስራቱ ብቻ አይደለም፣ አብሯት የተኛትንም ሴት ደግሞ ብዙ ነገር አድርጎ መጨረሻ ኦሪዮንንም አስገደለ። ዝሙት በጣም አስቸጋሪ ነው። ዳዊትን ፈትኖታል፣ ጥሎታል። ዝሙት ሰለሞንን ክብሩን ያሳጣው ነው። ዝሙት ሶምሶምን ክብሩንና ጸጋውን ያስገፈፈው ነው። ከደሊላ ጋር ዘሞተ፣ ክብሩን፣ ጸጋውን፣ ሞገሱን አጣ። በመጨረሻ ደግሞ ክፉ ሞት ሞተ። በመጽሐፍ ቅዱስ ላይ ዝሙት ብዙ አባቶቻችን እንደፈተናቸው ተጽፏል። በዝሙት የምትፈተኑ ከሆነ አንድም ስጋችሁ ይፈትናችኋል፣ ሁለትም ደግሞ የዝሙት መንፈስ አለ። እግዚአብሔርን ይሄንን ነገር አርቅልኝ በሉ። ዝሙት መቼም ከእግዚአብሔር አያገናኝም። የሚዘሙት ሰው ቅዱስ ጳውሎስ እንዳለው በገዛው ስጋ ላይ ኃጢአት ስለሚሰራ ኃጢአት በሚሰራበት ሰውነት ላይ ደግሞ እግዚአብሔር አያድርም፣ መንፈስ ቅዱስ አያድርም። ለጸሎታችን ለህይወታችን ትልቅ ፈተና ነው የሚሆንብን። መግደላዊት ማርያም ሲፈትናት የነበረው አንዱ ይሄ ነበር። ስድስተኛ መንፈሰ ሐሜት።
ይሄ መቼም የብዙዎቻችን ችግር ነው አይደል? ማማቱን እኮ እንችልበታለን። እግዚአብሔር ይቅር ይበለኝና እኔ እኮ ማማት ፈልጌ አይደለም፣ አልሰማሽም እንላለን። እኔ እኮ ለማማት ፈልጌ አይደለም እነከሌ እንዲያደረጉ ሲባል ሰምቻለሁ ብለን ምናማለን። ከአንደበቱ ሐሜት የሚወጣ ሰው ብዙ ፈተና ይደርስበታል። በሁለተኛ ቆሮንቶስ በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 3 ላይ ቅድስና የሌላቸው ፍቅር የሌላቸው ሐሜተኞች ራሳቸውን የማይገዙ ብሎ ጽፎልናል። አንድ ሰው የሚያማ ከሆነ ራሱን አይገዛም። በአንደበታችሁ ሐሜት የምትናገሩ ከሆነ በዛው አንደበት ደግሞ ጸሎት ብታደርጉ ሐሜትና ጸሎት ስለማይስማሙ እግዚአብሔር ጸሎታችንን አይሰማም። ስለዚህ መቅደላዊት ማርያም በሐሜት ትፈተን ነበረ። ቅዱስ ያዕቆብ በምዕራፍ 4 ቁጥር 11 ላይ ወንድሞች ሆይ እርስ በርሳችሁ አትተማሙ ይላል። እርስ በርሳችሁ ምን አትሁኑ? አትተማሙ። ዛሬ እርስ በርስ ነው አይደል የምንተማማው? ማይተማማ አለ? ስም ማይሰጥ ስም ማያወጣ አለ? እርስ በርስ እንተማማለን። መጽሐፍ ቅዱስ ግን እርስ በርሳችሁ አትተማሙ። ሐሜት ማለት ስለ አንድ ሰው ክፉ ነገር መናገር ነው። ያለ ስም መስጠት ነው። ሐሜት ማለት ስለ አንድ ሰው ስራ ፈቶ ቁጭ ብሎ ስም ማጥፋት ነው። ታዲያ ይሄ እግዚአብሔር አያስቀይሞም? ያስቀይማል፣ ያስቀይማል። የምታሙ ከሆነ አንደበታችሁን ክርክም አድርጉ። በሐሜት የምትሰቃዩ ከሆነ መቅደላዊት ማርያምን የሚያሰቃያት የሐሜት መንፈስ አለ ማለት ነው። ሰባተኛ መንፈሰ ሐሰት። መንፈሰ ምን አልኳችሁ? ሐሰት። እውነትን ሳይሆን ውሸትን የሚያናግራት፣ እውነትና ውሸትን ቀላቅሎ የሚያናግራት ክፉ መንፈስ ነበረባት። ብዙዎቻችን ሐሰት እንናገራለን። አንዳንድ ጊዜ እውነት ስንናገር ሐሰት ካልጨመርንበት እውነት የማይመስለን ብዙ ሰዎች አለን። አንዳንዶቻችን ነገሮችን ለማሳመር ሰዎች እንዲሰሙን ብለን እውነትን ከሐሰት ቀላቅለን እናወራለን። አንደበታችን ለእውነት ብቻ የተከፈተ መሆን አለበት። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ የሐሰት አባት ነው ተብሎ ተጽፏል። የምን አባት ነው? የሐሰት። ስለዚህ ሐሰትን የሚናገር ሰው አባቱ ማን ነው? እውነትን የሚናገር ሰው አባቱ ማን ነው? እግዚአብሔር ነው። ስለዚህ ሐሰት አትናገሩ። ስለዚህ መቅደላዊት ማርያም 7 አጋንንት ነበረባት ብያችኋለሁ። የትዕቢት መንፈስ፣ የስድብ መንፈስ፣ የቅናት መንፈስ፣ የምንዝር ጌጥ፣ የዝሙት መንፈስ፣ የሐሰትና የሐሜት መንፈስ ነበረባት። እስኪ እናንተን አሁን የትኛው ነው የሚፈትናችሁ? ከሰባቱ አንዱ አይፈትናችሁ? ከሰባቱ ውስጥ 2-3 የሚፈትናችሁ የለም? እስኪ ሰባቱ የምትሉ እሺ፣ ምንም የምትሉ ውሸታሞች። ከነዚህ ውስጥ አንዱ አይፈትናችሁም? ይፈትናችኋል። ስለዚህ መቅደላዊት ማርያምን የዛሬ 2000 ዓመት ይፈትናት ያሰቃያት የነበረው 7 አይነት አጋንንት ዛሬም በዘመናችን እኛን ይፈትነናል፣ እኛንም ያሰቃየናል። በመጨረሻ ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚች ለመቅደላዊት ማርያም በ7 አይነት ክፉ መንፈስ ለምትሰቃየው ደረሰላት። ይህንንም ክፉ መንፈስ ከሕይወቷ አራቀላት፣ አስወጣላት። በመጨረሻ ይሄ ክፉ መንፈስ ከወጣላት በኋላ ያገኘችው ነገር አለ። አንደኛ መቅደላዊት ማርያም ችግሯን አውቃ ወደ ጌታችን መምጣቷ ጌታዋን ፈጣሪዋን እንድታገኝ አድርጓታል። አንዳንድ ጊዜ ክፉ መንፈስ ይዞን ወደ ቤተ ክርስቲያን እንመጣለን። ከዛ መንፈስ ስንላቀቅ ማንን እናገኛለን? ብዙዎች ለመዳን መጥተው ከእግዚአብሔር ጋር ይገናኛሉ። ችግር፣ ፈተና፣ መከራ፣ ክፉ መንፈስ ሲያሰቃያቸው እግዚአብሔርን የሚፈልጉ ሰዎች አሉ። እግዚአብሔር በክፉ መንፈስ ፈተና አምጥቶብን የሚጠራን አለ። በደዌ የሚጠሩ ሰዎች አሉ። እሷ ያ 7 አይነት ክፉ መንፈስ ሲያሰቃያት ወደ ጌታችን መታ ከተፈወሰች በኋላ ጌታችንን አገኘች። ሁለተኛ የጌታችንን ትንሣኤ ከሐዋርያት ቀድማ ለማየት በቅታለች። ትንሣኤውንም አውጃለች። የትንሣኤውንም በረከት ቀድማ አግኝታለች። ሶስተኛ 2ቱን ቅዱሳን መላእክት አይታለች። 7 አይነት ክፉ መንፈስ ከወጣላት በኋላ ክፉን መንፈስ ሳይሆን ቅዱሱን መንፈስ ጌታችን በተነሳበት ሰዓት በመቃብሩ በስተቀኝ በኩል 2 ቅዱሳን መላእክት ቆመው ነበረ። በመጀመሪያ የታዩት ለመቅደላዊት ማርያም ነው።
ትላንት የሚታያት ክፉ መንፈስና ክፉ ስራ ነበረ። ከዛ ከተላቀቀች በኋላ ግን ያየችው ቅዱሳን መላእክትን ነው። ከክፉ መንፈስ ስትላቀቁና ስትርቁ የምታዩት የሚደረግላችሁ ብዙ በረከት አለ። አራተኛ በጽርሐ ጽዮን ለቅዱሳን አባቶቻችን ለሐዋርያት መንፈስ ቅዱስ ሲወርድ ለሷም ወርዶላታል። ትላንት ክፉ መንፈስ ወርዶባት ያሰቃያት ነበር። ከዛ ከተላቀቀች በኋላ እንደ ሐዋርያት መንፈስ ቅዱስ ወረደባት፣ ረበበባት፣ ጸጋ መንፈስ ቅዱስን አገኘች። አምስተኛ ከ36ቱ ቅዱሳን አንስት አንዷ ሆነች። በፊት በክፉ መንፈስ ነበር የምትሰቃየው። ቅድስና ርቋት ከቅዱሳን ሳትቆጠር ነበር የምትኖረው። ይሄ መንፈስ ራቀላት፣ ወደ ጌታችን መጣች፣ ተጋደለች። ከ36ቱ ቅዱሳን አንዱ ለመሆን በቃች። በክፉ መንፈስ ተሰቃይታችሁ ስትላቀቁ ቅድስናን ነው የምታገኙት። ክፉ መንፈስን ለመላቀቅ ብላችሁ ትጾማላችሁ፣ ትሰግዳላችሁ፣ ትጋደላላችሁ። በዛ ምክንያት እስከ ብቃት እስከ ክብር ድረስ ትደርሳላችሁ። መግደላዊት ማርያም የሆነላት እንደዚህ ነው። ሰባተኛ ጌታን እስከ መስቀሉ ተከተለች። አንድ ሰው በክፉ መንፈስ በክፉ መከራም ተፈትኖ ወደ እግዚአብሔር ከቀረበ እስከ መጨረሻ ይከተላል። ስለዚህ ትናንት እሷ በሰባት አይነት አጋንንት ትፈተን ነበረ። ዛሬ እኛም እንፈተናለን። ትልቁ ቁም ነገር ምንድነው? ከዚህ አይነት ፈተና ውስጥ እንዴት ወጣለሁ ነው። ከዚህ መንፈስ እንዴት ርቃለሁ፣ እንዴት እላቀቃለሁ ነው። ከነዚህ ክፉ መንፈስ ለመራቀቅ ንስሐ መግባት፣ መጸለይ፣ መስገድ፣ ቅዱስ ስጋውንና ክቡር ደሙን መቀበል። እነዚህን የምናደርግ ከሆነ እግዚአብሔር ክፉ መንፈስን ያርቅልናል፣ ጸጋ መንፈስ ቅዱስን ያቀርብልናል። በስጋችን ብቻ ሳይሆን በነፍሳችን ዘላለማዊ ሕይወት ይሰጠናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙዎችንም አጋንንት አወጣ ተብሎ እንደተጻፈ መግደላዊት ማርያምን ይፈትኗት የነበረውን 7 አጋንንት አወጣላት። እኛንም የሚፈትነንን ክፉ መንፈስ ያርቅልን። እንደ መግደላዊት ማርያም የሚፈትነንን ኃይል አጋንንት ከእግራችን በታች ይጣልልን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። ይቆየን።